ሽበን ለማጥፋትና ፀጉርን ለማሳደግ ኬሚካል ያለው ነገር ባትገዙና እንደዚህ ከኬሚካል ነፃ የሆኑ ነገሮችን ሰርታችሁ ቤት ውስጥ ብትጠቀሙ በጣም ምርጥ ነው። ለፀጉር እድገት፣ ለሳሳ ፀጉር እንዲሁም ሽበት ለሚያስቸግራችሁ፣ ሽበት ያለ እድሜያችሁ ለሚወጣባችሁ እንደዚህ በሳምንት አንድ ጊዜ ወይም ደግሞ በ15 አንድ ጊዜ እንደዚህ አይነት ማስኮችን ሰርታችሁ ብትጠቀሙ ውጤታማ ትሆናላችሁ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እዚህ ጋር በመጀመሪያ ወደ አሰራሬ ስገባ ቅርንፉድ እንጠቀማለን። እንዲሁም ደግሞ ጥቁር አዝሙድ በነገራችን ላይ ለፀጉር እድገት ሽበትን ለመሸፈን በጣም ምርጥ ግብአት ነው እና ከዛ በኋላ እዚህ ጋር የፓፓያ ፍሬ ነበረኝ። ፓፓያ እንደዚህ የምትጠቀሙ ከሆነ የፓፓያው ፍሬ እንዳትጥሉት። የዛሬው ደግሞ ለየት ይላል። እዚህ ጋር እንትን ተጠቅሜ ያለው አበባ ወይም ደግሞ ከረከዴ ማለት ነው። አበባና ያው አንድ አይነት ናቸው፣ ግን ይሄኛው ከረከዴ ይባላል። በነገራችን ላይ ከረከዴ በጣም ብዙ ጥቅሞች አሉት። ጧት ጧት ራሱ አፍልታችሁ ብትጠጡት ውፍረት ለመቀነስ እንዲሁም ደግሞ ለጤና በጣም አሪፍ ነው። እዚች ጋር በመጀመሪያ ጥቁር አዝሙዳችንን እናምሰዋለን። ጥቁር አዝሙድ ያመስኩት እውነት ለመናገር ሰሞኑ የፀጉር ማስክም አልለቀቅኩም በሳምንት ማለት ነው። በጣም አሞኝ ስለሆነ እዚህ ጋር ስታሸቱት ራሱ የራስ ምታት ካለባችሁ ጥቁር አዝሙድ ለራስ ምታት በጣም አሪፍ ነው። ብዙ ነገሮችን በሽታ ተከላካይ ነው እና ብትጠቀሙት በጣም ምርጥ ነው። ከዛ በኋላ እዚህ ጋር ቅርንፉዱን ጨመርኩት። እውነት ለመናገር ይህንን ማስክ እሰራዋለሁ ያልኩት በሌላ ዘዴ ነበር፣ ግን ታዩታላችሁ እስከ መጨረሻው እዩት፣ በጣም ይጠቅማቸዋል እና እንዲሁም ደግሞ አሰራሩ ቀለል ያለ ነው። እዚች ጋር አንድ ላይ ካመስኳቸው በኋላ የምጠቀመው ውሃ እጨምርበታለሁኝ። ግን እፈጨዋለሁ ብዬ ነበር ያሰብኩት፣ ልጆች እያስቸገሩኝ ስለነበር በቃ መፍጨት አልቻልኩም። ችግር የለም በዚህ መንገድ ይሰራል ብዬ በሌላ መንገድ ሰራሁት ማለት ነው። ከዛ በኋላ ሙቅ ውሃ ነበረኝ፣ ጊዜ እንዳይፈጅብኝ ብዬ ሙቅ ውሃ ጨመርኩበት። ሙቅ ውሃ ከጨመራችሁ በኋላ እዚህ ጋር ቅድም ያዘጋጀኋቸው ግብአቶች አንድ ላይ እንጨምራለን። እኔ የምጠቀማቸው ግብአቶች ሁሉንም ከሌላችሁ ምንም ችግር የለም። ንስካፌ ካላችሁ ወይም ደግሞ ቡና ካላችሁ መጠቀም ትችላላችሁ። እንዲሁም ደግሞ ጥያቄ ጠይቃችሁ ነበር ጃኮ ኮፊ ምንድን ነው የሚል ነው። ጃኮ ኮፊ ማለት ያው ንስካፌ ዘር ነው። ሁሉም የራሳቸው ብራንድ አላቸው እና በዛ ነው እኔ ጃኮ ኮፊ የሚባለው ስለምጠቀም ነው አብዛኛው ጊዜ እንጂ ያው ቡና ነው ማለት ነው። ጃኮ ኮፊ ንስካፌም አንድ ነው። ከዛ በኋላ አንድ ላይ እስከሚፈላ እንጠብቀዋለን። እውነት ለመናገር በቃ ሽታው ራሱ በቃ በጣም ነው ደስ የሚለው እና በጣም አሞኝ ስለነበር ሽታው የሆነ በቃ የሚያስተጋባ ነገር አለው እና እንደዚህ አፍልታቸው ራሱ ብትጠጡት በጣም ምርጥ ነው ለጤናችሁ። ከዛ በኋላ በደንብ እስከሚዋሃድ ድረስ መፍላት አለበት። ወይም ደግሞ ሙቅ ውሃ ጨምራችሁ ራሱ ማፍላት ካልተመቻችሁ ሙቅ ውሃ አፍልታችሁ ጨምራችሁ ለ24 ሰዓት አቆይታችሁ ከ24 ሰዓት በኋላ እንደዚህ ማስካችሁን መስራት ትችላላችሁ። ምናልባት ያላችሁበት ሁኔታውን ቤት ውስጥ ሽታው ደስ የሚል ሽታ ነው ያለውና ማይመቻችሁ ከሆነ ማለት ነው። ከዛ በኋላ እዚህ ጋር እናጠለዋለን። ውሃው እንደዚህ እንዴት ደስ እንደሚል በዚህ አጋጣሚ በመጨረሻ ቡና ጨምሬበታለሁና ማስኩ እዚህ ጋር ቀይ ነበር፣ ልክ እንደ ፒንክ ከለር ነበር የሚሆነው ለቀለም፣ በተለይ ለፀጉራችሁ ቀለም ፀጉር እንዴት እንደሚያሳምረ እዚህ ጋር የተጠቀምኩት እኔ የሩዝ ዱቄት ተጠቅሜያለሁ። እናንተ ደግሞ ኒሻ ወይም የበቆሎ ዱቄት ካላችሁ መጠቀም ትችላላችሁ። እኔ ግን ሁሌም የምጠቀመው የሩዝ ዱቄት ነው። የሩዝ ዱቄት ከየት ነው የምታመጪው? ሁሌም እኮ ጥያቄ መልሳለሁና የሩዝ ዱቄት ቀላል ነው። አንድ ብርጭቆ ሩዝ አጥባችሁ አስጥታችሁት ፈጭታችሁት ቢያንስ ለብዙ ጊዜ ይጠቅማችኋል በነገራችን ላይ እና ለብዙ ጊዜ መጠቀም ትችላላችሁ። ምክንያቱም ሁለት ማንኪያ ነው የምንጠቀመው። ሩዝ ደግሞ በውሃ ላይ ስትጨምሩት ራሱ ወዲያውን ነው የሚወፍረው። እዚህ ጋር እንግዲህ ቡና ጨምሬበታለሁ። ትንሽዬ ቡና ጨመርኩበትና ብራውን ሆነ፣ ደስ የሚል ከለር ነው በቃ የሆነውና በቃ የምር አትጠይቁኝ። ግማስኩ ከተቀባው በኋላ በቃ ጭንቅላቴ ራሱ እንዲህ ሰላም እንዳገኘ ሰላም በቃ መጨረሻ ራሱ ፀጉሬ ላይ ስቀባው ታዩታላችሁ። እዚህ ጋር እስከሚወፍር ድረስ ብዙ እንዳታወፍሩት፣ ቀጠን አድርጋችሁ ብታወጡት በጣም አሪፍ ነው። ምክንያቱም ቁጭ በሚል ሰዓት እየወፈረ ስለሚሄድ ማለት ነው። እየወፈረ ይሄዳልና ቀጠን አድርጋችሁ እንደዚህ ስታወጡት ወደ ፀጉራችሁም ዘልቆ የመግባት አቅም አለውና ፀጉራችሁ ላይ ቢያንስ ለ3 ሰዓት ወይም ደግሞ ለ4 ሰዓት ብታስቀምጡት ሽበት በጣም ላለባችሁ፣ ምክንያቱም ሽበት ወዲያውኑ አይጠቁርምና ጊዜ ስለሚፈጅ
ቢያንስ ለ3 ሰዓት ለ2 ሰዓት ብታስቀምጡት ሂና ከምትጠቀሙ ከኬሚካል ያለው ነገር ገዝታችሁ ከምትጠቀሙ ቤት ውስጥ እንደዚህ አይነት ማስኮችን እየተጠቀማችሁ ጸጉራችሁን ማሳደግ ራሳችሁን መንከባከብ ትችላላችሁ። ከዛ በኋላ በመጨረሻ ማስካችን ይህንን ይመስላል። የተጠቀምኩት እኔ ዝም ብዬ ዘይት ኖርማል ዘይት የምግብ ዘይት ተጠቀምኩኝ። ምክንያቱም ያው ዞሮ ዞሮ የምታጠበው ነው ብዬ እሱን ተጠቀምኩ። እናንተ ደግሞ ያላችሁን ዘይት መጠቀም ትችላላችሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ አድርጉ። ለድምፄ ደግሞ በጣም ይቅርታ፣ ድምፄ ስለተዘጋ ያው ምንም ማድረግ አይቻልም እና ግን በቃ ቪዲዮ ከሰራው አይቀር ፖስት ላድርገው ብዬ ነው። ለእናንተም ደግሞ ይጠቅማችኋል ለምትከታተሉኝ ኦዲየንሶቼ፣ ምርጥ ምርጥ ኦዲየንሶቼ እና በስተ መጨረሻ ጸጉሬ ፊቴ ራሱ ሽው ብለዋል። እንዴት አያችሁት? ፊቴ ራሱ እውነት ለመናገር ትንሽ ሲያመኝ በቃ ሽው ነው የሚያደርገኝ። እግዚአብሔር ይመስገን ብቻ ተመስገን ነውና ትላንትማ በስማም ዛሬ ጠዋት አየዋለሁ ብዬ ራሱ አላሰብኩም። እና አንዳንዴ ስትታመሙ አያምጣም ነው። እዚህ ጋር ያው ልጆችን እያጫወትኩ ነበር፣ እየረበሹኝ ነበር እየተቀባው እነሱን እያጫወትኩኝ እኔም ማስኪን ተቀባሁት። ስቀባው ግን በቃ የራስ ምታቱ ራሱ አላስቆም ብሎኝ ነበር እና እርግጥ ብዙ ነገር ነው የታጠንኩት። ራስ ምታት በተለይ ከጉንፋን ጋር የተያያዘ ነገር ሲሆንባችሁ በጣም ከባድ ነው። እኔ ደግሞ በጣም ነው የሚከብደኝ። እናንተ እንዴት እንደሆነ ባላቅም በቃ እኔ ጉንፋን ያዘኝ ማለት በቃ ገሉ ነው የሚመልሰኝ እና ብቻ እግዚአብሔር ይመስገን። እንትኑን ራሱ ምንድን ነው ጥቁር አዝሙዱን ራሱ ቆልቼ ካሸተትኩ በኋላ የሆነ በቃ ሰላም ተሰማኝ። እንዲሁም ደግሞ ባህርዛፍ፣ ነጭ ባህርዛፍ እሱን ቤት አጠንኩ ምናምን፣ ግን በቃ ደህና ነኝ እግዚአብሔር ይመስገን ዛሬ። ከዛ በኋላ ይውላችሁ ጸጉሬ ላይ ገና ሳረግበት እንዴት በቃ ጥቁረቱ ራሱ እዩት፣ ጸጉሬ እንዴት እንደሚያምር። በዚህ አጋጣሚ በኮመንት አንዷ ምን ብትለኝ ነው ይቺ ኪንኪ የሆነ ጸጉርሽን አሳደግ መጀመሪያ አላለችኝም? አይገርምሽም? የኔ ጸጉርማ ኪንኪ አይደለም። አይገርምሽም? የኔ ጸጉር እንዴት አባቱ እንደሚያምር እና እንዴት እንደሚያምር ሴጣን የሚቀናበት ጸጉር ነው ያለኝ። ጸጉሬ ያናክል ረዥም ባይሆንም ስስ ቢሆንም ደግሞ እግዚአብሔር ይመስገን እየተመለሰ ነው። አይገርምሽም? እኔ ልጆች እናት ነኝ እኮ የልጆች እናት ሆኜ ጸጉሬን እንደዚህ እየተንከባከብኩ ራሴን እየተንከባከብኩ፣ ስለዚህ ያው ጠንካራ ነኝ። አዎ ጠንካራ ነኝ። ሌሎቻችሁም ደግሞ ጠንካራ እንድትሆኑ ነው የምፈልገው እና እጅ እንዳሰጡ በርታ ብላችሁ ራሳችሁን በተቻላችሁ አቅም ራሳችሁን መጠበቅ፣ ጸጉራችሁን መንከባከብ፣ በሳምንት አንድ ጊዜ ማስክ ተቀብታችሁ ጸጉራችሁን መታጠብ በቃ እስካለን ድረስ። በነገራችን ላይ ስንሞት ራሱ ጸጉራችን ነው ይዘን የምንሄደው እንጂ ምንም ነገር ይዛችሁ አትሄዱም። ስለዚህ ጸጉራችሁን ተንከባከቡት፣ ራሳችሁን ጠብቁ። እኔ ወደ ከሆነ ይብስብኛል እንደዚህ ሲበሰባል። ለማንኛውም በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉን እና ለአዲስ ዓመት እንኳን አንገባም፣ ቢያንስ እስከ መስቀል ድረስ ቢያንስ 40,000 ሰብስክራይብ አስገቡኝ። አሁንም 36,000 ሰብስክራይብ ስላስገባችሁኝ በጣም አመሰግናለሁ። በጣም በቃ በአጭር ጊዜ ውስጥ ሰብስክራይቤ እንዲያድግ ስለረዳችሁኝ እና አመሰግናለሁ። ከልቤ ነው የማመሰግነው። ምርጥ ቤተሰብ አፍርቻለሁ። ምርጥ ቤተሰብ አፍርቻለሁ። ለማንኛውም ጸጉራችሁን ስትቀቡ በደንብ መሳጅ ማድረጋችሁን እንዳትረሱ። መሳጅ ስታደርጉ የደም ዝውውራችሁን እንዲዘዋወር ይረዳችኋል እና ጸጉራችሁ ሲጀመር ማስክ ተቀብታችሁ መሳጅ ካላደረጋችሁት ምንም ፋይዳ የለውም እና በደንብ መሳጅ ማድረጋችሁን እንዳትረሱ። በጣታችሁ በትንሹ ጣታችሁ እንዲሁም ደግሞ በጥፍራችሁ እንዳይል እና ጸጉራችሁ ምክንያቱም ስስ ስለሆነ ቆዳችን በጣም ስስ ስለሆነ ጸጉራችሁ እንዳይጎዳ። እንግዲህ ዛሬ ነበረን ቪዲዮ ይህንን ይመስል ነበር። እንደነገርኳችሁ 3 ሰዓት ወይም 2 ሰዓት ጊዜ ካላችሁ ደግሞ 1 ሰዓት ተኩል ከሌላችሁ ምናልባት 1 ሰዓት ተኩል አቆይታችሁ መታጠብ ትችላላችሁ። በዛውም በሌላ ቪዲዮ እንገናኛለን። እንግዲህ የምሰራላችሁ ቪዲዮ ካለ ኮመንት ስራ አስቀምጡልኝ። አዲስ የሆናችሁ አሁንም ቤተሰብ እየሆናችሁ አበረታቱን። በሌላ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሰብስክራይብ አላደረጋችሁ ግን ሰብስክራይብ አድርጉ ባያቸው።
አርጉ፣ ሰብስክራይብ አርጉ፣ ላይክ አድርጉ። ቢያንስ ላይክ ስታደርጉ ለእኔ ይጠቅመኛል፣ ለእናንተ ደግሞ ምንም አይደለም። ላይክ ማድረግ አይከፈልበትም። ያው ብዙዎቻችሁ እርግጥ ቪዲዮ እስከ መጨረሻው አታዩትም። ለማንኛውም ምንም ችግር የለውም። መልካም ቆይታ ይሆንላችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ባይ ባይ።